ሰላም ውድ የቲኤችኤም ቲዩብ ቤተሰቦች፣ ለዛሬ ዘላች የመጣ ነው አዲስ አበባ ላይ ብቸኛው የአውቶሞቢል መንጃ ፍቃድ መፈተኛ ቦታ የሆነውን ምድብ 2 የተግባር ፈተና ነው። እንደተለመደው እስከ መጨረሻው አብራችሁን ስለምትሆኑና ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለምትሰጡን ሀሳብና አስተያየት ከወዲሁ ከልብ እናመሰግናለን። ምድብ 2 መነሻ ቦታ ላይ እንገኛለን። ተሽከርካሪህን ለጉዞ አዘጋጅታ ሂድ የሚል ጽሁፍ አለ። እሱን አለፍ እንዳለን መስመር አለች። መስመሯ ድረስ እንጠጋና ፍሬን ፍሪ ሲሆን ይዘን እንቆማለን። ማርሻችንን 0 አድርገን ፍሪ ሲሆን እንለቃለን። እጅ ፍሬን ስበን ደግሞ ፍሬን እንለቅና ቁልፋችንን ወደ ኋላ መልሰን አጥፍተን ቀበቷችንን ፈተን መታወቂያ ይዘን እንወርድና ፈተና ለሚያስጀምረው መታወቂያ አሳይተን በስማችን የተዘጋጀ የመፈተኛ ኮድ ተቀብለን ከመኪናችን ፊት ለፊት ላለው ካሜራ እናሳያለን። የምትፈተኑበት መኪና የእጅ ፍሬኑ ካልሰራ ማርሽ ላይ እንዳለ ማርሹን 0 ሳናደርግ ቁልፉን አጥፍተን መጀመሪያ ፍሪሲዮን መልቀቅ፣ ከዛ ፍሬን ለቀን ማውረድ እንችላለን። ከመኪናችን ላይ ግልጽ በሆነና እይታችንን በማይከልል ቦታ ላይ እናስቀምጠዋለን። ከዛም ቅድመ ጉዞ ፍተሻ እንጀምራለን። ዙሪያውን እየዞርን የፍሳሽ መፍሰስ ካለ ማየት። ከዚህ በፊት የሰራናቸው ቪዲዮዎች ላይ የሞተር ዘይትና ውሃ አይታይም ወይ የሚል ጥያቄ ነበረ። መኪናው ተነድቶ ስለሚመጣ የተነዳ ተሽከርካሪ ውሃም ዘይትም አይታይም። ባደረበት ወይም ረጅም ሰዓት ከቆመ ነው ማየት የምንችለው። አራቱንም ጎማ የንፋስ መጠናቸው ትክክል መሆኑን እናረጋግጣለን። ውድ የቲኤችኤም ቲዩብ ቤተሰቦች፣ ስልጠና እንዴት ነበረ? እየሰለጠናችሁ ያላችሁበትን ማሰልጠኛ ተቋም እንዴት መረጣችሁት? ለሰፈራችሁ ወይም ለስራ ቦታችሁ ቅርብ ስለሆነ ብቻ ምርጫችንስ ትክክል ነው ብላችሁ ታስባላችሁ? ሀሳብ ስጡበት። ከዛም መብራትና ሀዛርድ አብርተን መስራታቸውን እንፈትሻለን። መብራትና ሀዛርዱን ለማብራት ቁልፉን አክሰሰሪ ላይ ማድረግ አለብን። እሱም እንደ የመኪኖቹ ሊለያይ ይችላል። የኛ መኪና ላይ መብራቱን ስናበራው አክሰሰሪ ላይ ካልሆነ ይጮሃል። ከመብራትና ከሀዛርድ ውጪ ማለትም ፍሬቻ፣ ዝናብ መጥረጊያ መጠቀም ከፈለግን ግን ግዴታ ቁልፉን ኦን ላይ ወይንም ስታርት ላይ መሆን አለበት፣ ያለበለዚያ አይሰራም። ለፈተና መብራትና ሀዛርዱን ካሳየን በቂ ነው። ያበራነውን መብራትና ሀዛርድ አጥፍተን ወደ መኪና ገብተን ወንበር አስተካክለን መስታወት ወይም ስፖኪዮ መታየቱን እናረጋግጣለን። ወንበር ስናስተካክል እግራችን ጋር ያሉትን በደንብ ለመርገጥና መሪያችንን ለማዘዝ ይመችናል የሚለውን ማረጋገጥ ያስፈልጋል። ቀበቶ አስረን ፍሬን ፍሪሲዮን ዘን ቁልፋችንን አስነስተን አንደኛ ማርሽ አስገብተን እጅ ፍሬን አውርደን ፍሬቻ ወደ ግራ አብርተን የግራ ስፖኪዮ አይተን ጉዞ እንጀምራለን። የመፈተኛ ኮድ ከተቀበልንበት ሰዓት ጀምሮ እስካሁን ያደረግነው 16 ማርክ ያስገኛል። ከመነሻ ቦታችን ትንሽ ዝቅ ስንል ወደ ግራ የሚዞር መንገድ አለ። ወደ ግራ ነው የምንዞረው። መሪያችን ወደ ግራ እየሳብን ወደ ግራ እንዞራለን። ቦታው እንደምትመለከቱት ቁልቁለታማ ስለሆነ ፍሬን በረድ እያደረግን እንዳይሮጥብን ዝቅ እንላለን። አሁንም ዝቅ እንዳለን መስቀለኛ መንገድ ያጋጥመናል። ስለዚህ ፍሬን ፍሪ ሲሆን ይዘን እንቆምና ከግራም ከቀኝ የሚመጣ መኪና ካለ እናሳልፋለን። መኪና እንደሌለ እርግጠኛ ስንሆን በሁለቱም በኩል አይተን እርግጠኛ ስንሆን ፊት ለፊት እንሻገራለን። ፍሬን ለቀን ፍሪሲዮን ቀስ እያልን ከፍ እናደርግና ቀጥታ ነው የምንሄደው። እንደተሻገርን የምድብ 2 ጠርዝ መስሪያ ቦታ ላይ ደረስን ማለት ነው። ምድብ 2 ጠርዝ መስሪያ ቦታ ላይ ፊት ለፊታችን 2 መስመር እናገኛለን። የመጀመሪያው መስመር ጠርዝ የሚሰራ መኪና ካለ መጠበቂያ ነው። ሁለተኛው መስመር ደግሞ ጠርዝ ሰርቶ ሲመጣ ወደ ኋላ መጨረሻው ነው። ስለዚህ እንዳንጋጭ መስመሩን አናልፍም ማለት ነው። ስለዚህ መኪና ካለ ፍሪሲዮን ፍሬን ይዘን እንቆምና ማርሻችንን 0 አድርገን ፍሪሲዮን ለቀን መቆም እንችላለን። መኪናው ጨርሶ ሲወጣ ነው እኛ ጠርዝ ለመስራት የምንገባው። ስለዚህ መኪና እንደሌለ እርግጠኛ ከሆንን ነው ከዚህ መስመር የምናልፈው ማለት ነው። እንደምትመለከቷት እቺ መስመር ወረፋ መጠበቂያ ነች። ፊት ለፊት ደግሞ ሁለተኛው መስመር ወደ ኋላ መጨረሻ ነው። እዚህ ቦታው እንደምትመለከቱት ቁልቁለታማ ቦታ ስለሆነ ልክ እንደቀድሞ ፍሬናችንን በረድ እያደረግን ፊት ለፊት መስመር አለች።
መስመሯ ድረስ ነው የምንሄደው። ልክ መስመሩ ከአይናችን ሲጠፋ ስንጠጋው ከአይናችን ይጠፋል። ልክ መስመሩ ከአይናችን ሲጠፋ ፍሬን ፍሪሲዮን ይዘን እንቆምና የኋላ ማርሽ አስገብተን ወደ ኋላ እንመለሳለን። ፍሬኑን ቀድመን ካነሳነው ወደ ቀለለው ወይም ወደ ፊት ስለሚሸራተትብን ፍሬን እንደያዘን ፍሪሲዮኑን ቀስ ብለን ግማሽ ድረስ ወይም ድምፁ እስኪቀየር ከፍ እናደርጋለን። ልክ ድምፁ ሲቀየር ፍሬናችንን እናነሳለን። ፍሪሲዮን አናነሳም። ቀስ ብለን ፍሪሲዮናችንን ትንሽ ከፍ ስናደርግ ሞተር አይጠፋብንም። ተረጋግቶ ወደ ኋላ ይድልናል ማለት ነው። በቀኝ በኩል ያለውን ስፖኪዮ እያየን ጠርዙ ሰፍቶ ከሆነ የሚታየን ወደ ቀኝ ወይም ወደ ጠርዙ ስንስበው ይጠባል። ጠርዙ ጠቦ ከሆነ የሚታየን ደግሞ ወደ ግራ ስንስበው ይሰፋል። ስለዚህ መኪናችን ወገቡን ሳይሆን ከኋላ የመኪናውን የኋለኛ ክፍል እያየን መስፋት ሲጀምር ማጥበብ ማለት ወደ ቀኝ፣ መጥበብ ሲጀምር ማስፋት ማለትም ወደ ግራ እንስባለን። ሲጠብ ሳይሆን መጥበብ ሲጀምር፣ ሲሰፋ ሳይሆን መስፋት ሲጀምር። ልክ እንደምትመለከቱት ቀስ እያልን ሳይሮጥብን ጠርዟን የኋላ ቅድም ያሳየኋችሁ መስመር አለች። መስመሯ ድረስ ወደ ኋላ እንመጣለን። ከመስመሯ እናልፍም፣ ምክንያቱም ከኋላን ልክ እኛ ስንጨርስ ጠርዝ ሊሰራ የሚጠብቅ መኪና ስላለ እንዳንነካካ መስመሯ ድረስ ብቻ እንመጣለን። ቦታው እንደምታዩት ትንሽ ገጭ የሚያደርግ ነገር አለው፣ እንዳትደነግጡ። እዚህ ጋር ጠርዟን 40 ጠብቀን መስመሯ ድረስ ወደ ኋላ እንመጣለን። ምድብ 2 ጠርዝ ይህን ይመስላል። እቺን ጠርዝ ቆንጆ አድርጋችሁ ወደፊትም ስትገቡ ባላንስም ቆንጆ ከሰራችሁ 9 ማርክ ታገኛላችሁ። እዚህ አንደኛ ማርሽ እናስገባና ፍሬቻ ወደ ግራ አብርተን የግራ ስፖኪዮ ቼክ አድርገን ፊት ለፊት እንሄዳለን። ልክ እንደምትመለከቱት ቀጥታ ወደ ትራፊክ መብራቱ ነው የምንሄደው። ልክ እዚች አካባቢ በቀኝ ትከሻችን በኩል ከታች ወደ ላይ እኛ ወዳለንበት የሚመጡ የህዝብ አንድና የደረቅ አንድ ተፈታኞች ስላሉ መኪና ካለ ፍሪሲዮን ፍሬን ይዘን ቆመን ብናሳልፋቸው ጥሩ ነው። ከዳገት ስለሚመጡ እንዳንጋጭ። መኪና ከሌለ ልክ እንደምትመለከቱት ቀጥታ ወደ ትራፊክ መብራቱ እንሄዳለን። ትራፊክ መብራቱ ጋር ስንደርስ ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንዞራለን። ቦታው ቁልቁለታማ ስለሆነ ስንዞር እግራችንን ፍሬን ላይ አድርገን ቀስ ብለን ቁልቁለቷን ወደታችን እንወርዳለን። ዞሮ መመለሻ ወይም ዩተርን ማድረጊያ ቦታ ስናገኝ የመጀመሪያው መታጠፊያ ላይ መሪያችንን ወደ ግራ ስበን ዞረን ወደ ትራፊክ መብራቱ እንመለሳለን። መንጃ ፍቃድ ማውጣት ስታስቡ እየሰለጠናችሁ ያላችሁበትን ማሰልጠኛ ተቋም እንዴት መረጣችሁት? ለምትኖሩበት ሰፈር ወይም ለስራ ቦታ ቅርብ ስለሆነ ምርጫችንስ ትክክል ነው ብላችሁ ታስባላችሁ ብዬ መግቢያ ላይ ጠይቄ ነበር። በእኔ ደረሰ በሌሎች አይድረስ የምትሉ ቅልብ ከሆናችሁ በቀጣይ መሰልጠን ለሚያስቡ ሰልጣኞች ምን ትመክራላችሁ? መንጃ ፍቃድ ጨርሳችሁ የምናሽከረክርበት መንገድ የጋራ ነው። እኔ ብቁ ከሆንኩ በሰላም ወጥቼ መግባት እችላለሁ ብላችሁ ካሰባችሁ ትልቅ ስህተት። ጥሩ እየሰሩ ያሉ የተቋማትና የአሰልጣኝ ስም እየጠቀስን ብዙ ሰልጣኝ የተጠቀሱት ተቋም ጋር እንዲሰለጥኑ ብናደርግ እና ብቁ አሽከርካሪ ቢሆኑ በእኔ ወንድም ላይ የደረሰ አደጋ በእናንተ ቤተሰቦች ላይ እንዳይደርስ ማድረግ እንችላለን። እንደምትመለከቱት ዞረን ቀኝ መስመራችንን ነው የምንይዘው። ፊት ለፊታችን አግድም የተሰመረች መስመር አለች። ልክ መስመሯ ከአይናችን ስትጠፋ ፍሬን ፍሪሲዮን ይዘን እንቆምና ባላንስ ሰርተን ምንም ወደ ኋላ ሳይንሸራተት ወደፊት መሄድ አለብን። ስለዚህ ፍሪሲዮን ቀስ ብለን ድምጽ እስኪቀየር ከፍ፣ ልክ ድምጽ ሲቀየር ፍሬን አንስተን ምንም ወደ ኋላ ሳይንሸራተት ወደፊት እንሄዳለን ማለት ነው። ፍሬቻ ወደ ቀኝ አብርተን ወደ ቀኝ ነው የምንዞረው። ስለዚህ በግራ ትከሻችን በኩል የሚመጡ መኪኖች ስለሚኖሩ መኪና ለመኖሩን ቼክ እናደርጋለን። መኪና ከሌለ አይተን ግራችንን ነው የምንይዘው። ስለዚህ መሀል እንይዝና መኪና ከሌለ አሁን ደግሞ ድጋሚ ግራ እንይዛለን። ግራችንን ይዘን ወደ አደባባይ እንሄዳለን። አደባባዩ ጋር ስንደርስ ዜብራ አለ። ዜብራ ጋር እንቆማለን። እዚህ አካባቢ ላይ አስቆሞ መታወቂያ የሚጠይቀን አካል ሊኖር ስለሚችል መታወቂያ ከተጠየቀ መታወቂያችንን አሳይተን ከዛ ፈተናችንን እንቀጥላለን ማለት ነው። እዚህ ዜብራ ላይ ቆም እንላለን። አደባባይ ስለምንገባ ፍሬቻ ወደ ግራ እናበራለን። አደባባይ ስንገባ ሁሉ ጊዜ ፍሬቻ ወደ ግራ ነው የሚበራው። ከአደባባይ ስንወጣ ደግሞ ፍሬቻ ወደ ቀኝ እናበራለን። አደባባይ ስንገባ በግራ በኩል የመጣ መኪና ካለ ቅድሚያ መስጠት አለብን። አደባባይ ሲዞር አጥበን ነው መዞር ያለብን። አሁን አስፍታ ነው እየዞረች ያለችው። ያው ዛፉን ሽሽት ነው፣ ዛፉ ዝቅ ስላለ ዛፉን ሽሽት ነው እንጂ አደባባይ ሲዞር አጥቦ ነው መዞር የሚመከረው። ስለዚህ አደባባዩን ዞረን ወደ ትራፊክ መብራቱ ነው የምንመለሰው። የምድብ 2 መሰናክል መስሪያ ትራፊክ መብራቱ ጋር ነው። ስለዚህ ወደሱ ነው የምንሄደው። እዚህ አደባባዩን እንዞራለን።
ትራፊክ መብራቱ ሲታየን ፊት ለፊት ትራፊክ መብራቱ ወይም መሰናክል ሜዳ ይታየናል። መሰናክል ሜዳው ሲታየን ፍሬቻ ወደ ቀኝ እናበራና ግራችንን ነው የምንይዘው። ግራ ጠርዛችንን ይዘን ወደ ትራፊክ መብራቱ ጋር እንሄዳለን። ትራፊክ መብራቱ ጋር ዜብራ አለ። ስለዚህ ዜብራውን ሳንሻገር እሱ ጋር ቆመን አንድ ቁጥር መሰናክል የሚሰራ መኪና ካለ ጠብቀን እሱ ሲጨርስ እኛ አንድ ቁጥር ለመስራት እንገባለን ማለት ነው። መኪና ለማሽከርከር የሚያበቃችሁን ዕውቀት በተወሰነ አግኝታችኋል ብዬ አስባለሁ። ዕውቀቱን ለማዳበር ልምምድ ወይም ስኪል ወሳኝ ነው። ስለዚህ መንጃ ፈቃዳችሁን ጨርሳችሁ ከተማ ላይ እጃችሁን ለመፍታት ስትፈልጉ በራሳችሁም ይሁን በእኛ መኪና ልናለማምዳችሁ ተዘጋጅተናል። እርስዎ ቪዲዮ ስር ባለው ስልክ ያናግሩን። በቅንነት በታማኝነትና በሙያ ለማገልገል ቃል እንገባለን። አንድ ቁጥር መሰናክል እንገባለን። ስንገባ በጠርዙ በኩል ነው። ወደ ጠርዙ ልክ እንደምትመለከቱት በደንብ ሰፋ አድርገን እና ጉቶዋን የተወሰነ አለፍ እንልና መሪያችንን ወደ ቀኝ ስበን በሁለቱ ጉቶ መሃል ለምገባ መሃለኛውም ሰፋ ሲል በደንብ ወደ ግራን ስብና ወደ ጠርዙ በደንብ እንጠጋለን። ሲሮጥብን ፍሪሲዮኗን ትንሽ አፈን ማድረግ እንዳይሮጥብን። ከዛ መሪያችንን ቶሎ መሳብ ጠርዙንም እንዳይነካብን። ከዛ ፊት ለፊት ቀጥ እስኪል ፊት ለፊት እያየን ቀጥ ማድረግ። እሺ ወደፊት ስንሄድ ስፖኪዮ እያየን ባንሄድ ጥሩ ነው። ፊት ለፊት ቀጥ ሲል ፍሪሲዮን ፍሬን ይዘን እንቆማለን። የኋላ ማርሽ እናስገባና የኋላ ጎማ የመጀመሪያው እንጨት ጋር በቀኝ ስፖኪዮ በኩል እስክትደርስ እንጠጋለን። በቀኝ ስፖኪዮ በኩል የመጀመሪያው ጉቶ ጋር ስንደርስ መሪያችንን ወደ ቀኝ እንሰብርና በግራ ስፖኪዮ ሁለት ጉቶዎች መፈለግ። ሁለት ጉቶ ስናይ ወደ ቀኝ የሰበርነውን ሁለት ዙር መሪ ወደ ግራ እንመልስና የኋላ ጎማ በግራ ስፖኪዮ በኩል የኋላ ጎማ እንጨቱ ጋር እስኪደርስ እንጠጋለን። የኋላ ጎማ እንጨቷ ጋር ሲደርስ ሁለት ዙር ወደ እንጨቱ ወይም ወደ ግራ እንሰብርና በቀኝ ስፖኪዮ የመጨረሻዋን እንጨት እንፈልጋለን። ሲሮጥብን ፍሪሲዮን ትንሽ አፈን እያደረግን የመጨረሻዋ እንጨት ብቅ ስትል ወደ ግራ የወሰድነው መሪ ወደ ቀኝ እንመልስና የኋላ ጎማው የመጨረሻዋ እንጨት ጋር በቀኝ ስፖኪዮ እያየን መድረስ። ልክ ሲደርስ እንቆምና አሁንም መሪ ወደ ቀኝ ድጋሚ እንሰብርና ወደ ቀኝ ሰብረን በግራ ስፖኪዮ ጠርዙ ቀጥ ብሎ እስኪታየን ቀጥ ሲል እንቆምና ወደ ቀኝ ወሰድነው ወደ ግራ መልሰን በግራም በቀኝም ስፖኪዮ እያየን ወደ ኋላ መውጣት። ፊት ለፊት ላይ ሶስቱም ጉቶዎች እስኪታዩን ወደ ኋላ እንጠጋለን። ሶስቱም ሲታዩን ፍሪሲዮን ፍሬን ይዘን አንደኛ ማርሽ አስገብተን ወደ 8 ቁጥር እንሄዳለን። መሪያችን ወደ ቀኝ ስበን 8 ቁጥር መሰናክል ጋር እንመጣለን። አንድ ቁጥር መሰናክል ምንም ጉቶ ሳንጥል ከወጣን 4 ማርክ እናገኛለን። 8 ቁጥር መሰናክል ስንገባ በግራ በኩል ያለው በደንብ አጥበን የተወሰነ አፍንጫው ወጣ እስኪል እንጠብቅና ወጣ ሲል መሪያችንን ወደ ቀኝ ስበን በቀኝ በኩል ያሉትን ጉቶዎች የሚገጭ ሲመስለን ወደ ግራ መለስ እያደረግን በግራ በኩል ያለውን ሲጠጋ መሪያችንን ወደ ቀኝ መለስ አድርገን ፊት ለፊት እያየን ቀጥ ብለን መውጣት። ሙሉ አካሉ እስኪወጣ እንወጣና ፍሪሲዮን ፍሬን ይዘን የኋላ ማርሽ አስገብተን በግራ ስፖኪዮ እያየን የኋላ ጎማው አራተኛው ጉቶ ጋር አጥበን መድረስ። የኋላ ጎማ አራተኛው ጉቶ ጋር አጥበን ስንደርስ ፍሬን ፍሪሲዮን ይዘን አንድ ዙር ብቻ ወደ ግራ እንሰብርና በግራ ስፖኪዮ ከኋላ ያሉት 4 ጉቶዎች መሃል 3 ጉቶ ተሸፍኖ አንድ ጉቶ ብቻ እስኪቀር እንጠጋለን። በግራ ስፖኪዮ 3 ጉቶ ተሸፍኖ አንድ ሲቀር ፍሬን ፍሪሲዮን ይዘና ወደ ግራ የሰበርነውን አንድ ዙር መሪ ወደ ቀኝ መልሰን ሌላ አንድ ዙር ወደ ቀኝ እንጨምርና በግራ ስፖኪዮ 4 ጉቶ እስኪሆን እንሄዳለን። 4 ጉቶ ስናይ ወደ ቀኝ የወሰድነውን አንድ ዙር መሪ ወደ ግራ እንመልስና በግራም በቀኝም ስፖኪዮ ከኋላ መኪና አለ የለም እያልን እያየን ወደ ኋላ መውጣት። ፊት ለፊት ላይ ሙሉ 4 ጉቶዎች እስኪታዩን እንወጣለን። ሲታየን ፍሬን ፍሪሲዮን ይዘን አንደኛ ማርሽ አስገብተን መሪያችንን ወደ ግራ እንስብና ልክ በምትመለከቱት መንገድ ወደ ጋራጅ እንመጣለን። ጋራጅ የሚሰራ መኪና ካለ ትንሽ ጠጋ ብለን ልክ እዚህ አካባቢ እንቆማለን። ጋራጅ ያለው መኪና ጨርሶ ሲወጣ ወደ ጋራጅ እንመጣለን ማለት ነው። እንደምታዩት ጋራጅ ባዶ ነው። ጠበብ አድርገን ረጅሟን እንጨት በአጠገቧ ማለፍ። ልክ እንደምታዩት መስመሯ አካባቢ ስለተተከለች መስመሯን ይዘን መምጣት ማለት ነው። መስመሯን ይዘን ፊት ለፊት እያየን ቀጥ ብለን እንመጣለን። በጣም አሪፍ። ፍሬን ፍሪሲዮን እንይዝና የኋላ ማርሽ አስገብተን የኋላ ጎማው ረጅሟን ጨጋ መድረስ። በቀኝ ስፖኪዮ እያየን የኋላ ጎማ
ረጅሙ እንጨት ጋር ሲደርስ ፍሬም ፍሪሲዮን ይዝና 2 ዙር ወደ ቀኝ ሰብረን በግራ ስፖኪዮ 2 ጉቶዎች ልቅ ሲሉ እንቆማለን። ትንሽ ሰፋ ሲል ፍሬም ፍሪሲዮንን ይዝና ቆመን ወደ ቀኝ የወሰድነውን 2 ዙር መሪ ወደ ግራ እንመልስና መሪያችንን ቀጥ አድርገን እንቺ የምትመለከቷት ረጅም እንጨት ስፖኪዮን አለፍ ስትልልን ቆማለን። ልክ ስፖኪዮን አለፍ ሲል ቆመን መሪያችንን ወደ ግራ 2 እንሰብርና በቀኝ ስፖኪዮ መንገዱ ቀጥ ብሎ እስኪታና ወይም ጉቶቹ እኩል ክፍተት እስኪኖራቸው ወደ ኋላ እንጠጋለን። ቀስ ብለን የመሃለኛውን ጉቶ እንዳይገጭብን በጣም አሪፍ። በቃ ልክ እዚህ ውስጥ ገብቶ ሲቆም ጋራጅ ጨረስን ማለት ነው። ልክ እንደዚህ ስትገቡ ጋራጅ 10 ማርክ ታገኛላችሁ። አሁን ያሳየኸኝ ቪዲዮ ገብቶኛል፣ ግን በተግባር እየነዳው የመፈተኛ ቦታው ላይ ማየት ፈልጋለሁ የምትሉ በሰዓት ልናሳያችሁ ተዘጋጅተናል። ስለዚህ ቅዳሜ ከሰዓትና እሁድ ጠዋት በየሳምንቱ ለተወሰኑ ተፈታኞች እናሳያለን። ፕሮግራም እንድንይዝላችሁ ከታች በምትመለከቱት ስልክ ቁጥር ወይም በቴሌግራም ቻናላችን ያናግሩ። እናመሰግናለን። ከዚህ ቀጥሎ የምንሰራው ድልድይ ነው። ድልድይ የሚሰራ መኪና ካለ እንጠብቃለን፣ ከሌላ ልክ እንደምትመለከቱት መሪያችንን ወደ ግራ እንደያዘን እንመጣና ጠርዙን ሲጠጋ ወደ ቀኝ ሳብ አድርገን መኪና ወደ ቀኝ መሄድ ሲጀምር ወደ ግራ መልሰን ቀጥ ብለን ፊት ለፊት መምጣት። ከዛም ፍሬም ፍሪሲዮን ይዘን የኋላ ማርሽ አስገብተን በግራም በቀኝም ስፖኪዮ እያየን ከሰፋ ጠበብ ከጠበበ ሰፋ ማድረግ። ስለዚህ በቀኝ ስፖኪዮ እያየን የቀኙ ከሰፋ ማጥበብ ወደ ቀኝ ነው። በግራ ስፖኪዮ እያየን ማጥበብ ከፈለግን መሪ ወደ ግራ ነው ማለት ነው። ስለዚህ መሪ ወደ ተሳበበት ነው የሚሄደው። ወደ ግራ ስንስበው በግራ በኩል ያለው ይጠባል፣ ወደ ቀኝ ስንስበው በቀኝ በኩል ያለው ይጠባል ማለት ነው። እዚህ የኋላ ጎማ የመጨረሻው ጉቶ ጋር እስኪደርስ እንድዳለን። ልክ የኋላ ጎማ የመጨረሻው ጉቶ ጋር ሲደርስ ድልድይ ይጨረስም ማለት ነው። ስለዚህ አሁን ወደ መነሻ ነው የምንሄደው። 8 ቁጥር መሰናክል ምንም ጉቶ ሳንጥል ከወጣን 10 ማርክ እናገኛለን። ጋራጅ መሰናክል ምንም ጉቶ ሳንጥል ከወጣን ድጋሚ 10 ማርክ እናገኛለን። ድልድይ ምንም ካልጣለን 6 ማርክ እናገኛለን። ስለዚህ መሰናክሎቹ ጠቅላላ 30 ማርክ አላቸው። ከነዚህ የተወሰኑትን መስራት ከቻልን ወይም ግማሹን ማግኘት ከቻልን ፈተናውን እናልፋለን ማለት ነው። ስለዚህ ድልድይ ሰርተን ስንጨርስ ዩተርን አድርገን ወደ ትራፊክ መብራቱ ነው የምንመለሰው። ግራ መስመራችንን ነው የምንይዘው። ግራችንን ይዘን ወደ ትራፊክ መብራት እንሄዳለን። ትራፊክ መብራቱ ጋር ዜብራ አለ፣ አግድም መስመር ስላለው ልክ አግድም መስመሩ ከዓይናችን ሲጠፋ ፍሬም ፍሪሲዮን ይዘን እንቆምና ፍሬቻ ወደ ግራ አብርተን ከግራም ከቀኝም በኩል መኪና እንደሌለ እርግጠኛ ስንሆን ወደ ግራ እንዞራለን። እዚህ ልክ እዚህ ጋር 1 ቁጥር ሊገባ የሚመጣ መኪና ሊኖር ይችላል። 1 ቁጥር መሰናክል ጋር እዚህ የሚመጣ መኪና ካለ እናሳልፋለን። መኪና እንደሌለ እርግጠኛ ስንሆን ፍሬቻ ወደ ግራ አብርተን ወደ ግራ እንዞራለን። ወደ ግራ ዞረን ቀጥታ የመንገዱ መጨረሻ ድረስ ቀጥ ብለን እንወጣለን። የመንገዱ መጨረሻ ላይ ወደ ግራ እንሄዳለን። መንጃ ፍቃድ ማውጣት ትፈልጋሉ ወይስ መንጃ ፍቃድ ኖራችሁ ከተማ ላይ ልክ እንደሷ በልበ ሙሉነት መንዳት ይፈልጋሉ? በራሳችሁ መኪና ወይም በእኛ መኪና በተግባር እናሰለጥናችኋለን። በቅንነት በታማኝነትና በሙያ እናገለግላችኋለን። አሁኑኑ ያገኙን። ብቁ አሽከርካሪ የመሆን ጉዞውን ዛሬ ይጀምሩ። ልክ እንደምትመለከቱት መዞሪያ ሲሆን ፍሬቻ አብርተን ፍጥነታችንን ቀንሰን ወደ ግራ መዞር። ስንዞር ቀኛችንን ነው የምንይዘው። አሁን የምትመለከቱት መንገድ መምጫም መሄጃም ስለሆነ ግራው መምጫ ነው፣ መሄጃው ቀኝ ስለሆነ ቀኛችንን ይዘን ቀጥታ ምድብ 2 መነሻ ቦታ የሚል ጽሑፍ እስክናገኝ ቀጥ ብለን እንሄዳለን። መንጃ ፍቃድ ለምታወጡ አዲስ ሰልጣኞች ብቻ እኔ ጋር ሰልጥኑ ስል እኔ የራሴ ማሰልጠኛ ተቋም ኖሮኝ ሳይሆን እኔ እናንተን ይዤ 10 ተማሪ አለኝ እኔ ጋር መሰልጠን ይፈልጋሉ ብዬ ማሰልጠኛ ተቋም ጋር ሄጄ የተግባር ለማሰልጠን በጣም ወሳኝ የሆኑ ነገሮች ላይ ማለትም ነዳጅ፣ የመኪና ቴክኒካል የሆኑ ነገሮች እና የእኔን ደሞዝ ተደራድረን ተፈራርመን እናንተም ብቁ ሆናችሁ እኔም ከተቋሙ ማግኘት ያለብኝን አግኝቼ ተቋሙም የሚገባውን አግኝቶና ስሙን ገንብቶ በጋራ ተጠቃሚ እንሁን በሚል እሳቤ ነው። ይህ ባልሆነበት አንድ ሰው ተጠቃሚ የሆነ ለውጥ መጠበቅ ላም አለኝ በሰማይ። ምድብ 2 መነሻ ቦታ ላይ አሁን ፈተና የምንጨርስበት ቦታ ደርሰናል። ፍሬቻ
ወደ ግራ አብርተን እንደምታዩት ቦታ ቁልቁለታማ ስለሆነ እግራችንን ፍሬን ላይ አድርገን እያቀዘቀዘን የተነሳንበት ቦታ እናቆማለን ማለት ነው። አሁን የተመለከታችሁት ቪዲዮና ያስተላለፍኳቸው መልእክቶች የእኔ እንጂ የትኛውንም ተቋም አይወክልም። መኪኖች ካሉ ከመኪና ኋላ ርቀት ጠብቀን አቁመን ፈተናውን መጨረስ እንችላለን። መኪና ከሌለ ግን ለቀጣይ ተማሪ እንዲመች መስመሩ ድረስ አስጠግተን መኪናችንን አቁመን እንወርዳለን። ከዛ መጀመሪያ ፈተና ስንጀምር የሰጡን ኮድ አለ። ኮዱን መልስና ከ30 ወይም ከ40 ደቂቃ በኋላ ውጤት ቴክስት ይደርሰናል። ቴክስት ካልገባልን ደግሞ ጽሁፍ መፈተኛ በር ላይ ውጤት ማሳያ ኮምፒውተር አለች። እሱ ላይ ኤን ነምበራችንን እያስገባን ውጤታችንን ማየት እንችላለን። ውጤታችሁ 74 እና ከዛ በላይ ከሆነ ፈተናውን አልፋችኋል ማለት ነው። እንኳን ደስ ያላችሁ። ስለዚህ ኮምፒውተር ፈተና ጨርሳችሁ ከሆነ መንጃ ፈቃዳችሁ መውሰድ ትችላላችሁ። መታወቂያችሁን ኮፒ ማድረግ፣ የመጠይቅ ፎርም ትሞሉና መንጃ ፈቃዳችሁን መውሰድ ትችላላችሁ። መንጃ ፈቃዳችሁን ከወሰዳችሁ በኋላ ከተማ ላይ እጃችሁን መፍታት ከፈለጋችሁ በራሳችሁም ይሁን በእኛ መኪና ልናሳያችሁ ዝግጁ ነን። ከስር ባለው ስልክ ያናግሩን። ከተማ ላይ ስታሽከረክሩ ብዙ አመት ልምድ ካላችሁ አሽከርካሪዎች ጋር ፍክክር ውስጥ አለመግባት፣ ጀማሪ ነኝ ብሎ አምኖ መቀበል። መኪና ብዙ ልምምድ ይፈልጋል። ተረጋግተን የራሳችንንም የሌላም ሰው ህይወት እናድን። አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው።